በሴቶች ዘንድ ያለህን ዋጋ የሚያሳጣና ሙሉ በሙሉ በራስ መተማመን የጎደለው ወንድ የሚያስመስልህን 4 ትልቅ ስህተቶች ታውቃቸዋለህን? አብዛኞቹ ወንዶች ሳያውቁት በእነዚህ ስህተቶች ምክንያት የሚፈልጓትን ሴት ያጣሉ። በዚህ ቪዲዮ ውስጥ የትኞቹን ነገሮች ወዲያውኑ ማቆም እንዳለብህና እውነተኛ የወንድነት ልክህን እንዴት እንደምትገነባ አብረን እናያለን። አንደኛውና ዋናው ስህተት ስለነበረ የሴቶች ብዛት ማውራት ወይም መፎከር ነው። ብዙ ወንዶች ከብዙ ሴቶች ጋር ነበርኩ ብለው ሲናገሩ ይበልጥ ማራኪና አሪፍ የሆኑ ይመስላቸዋል። ነገር ግን እውነታው ተቃራኒው ነው። ከስንት ሴት ጋር እንደነበርክ መፎከር ዝቅተኛ አመለካከት ያለውና በራስ የመተማመን ችግር ያለብህ ያስመስላል። አንዲት የበሰለች ሴት ይህንን ስትሰማ የሚያድርባት ስሜት ይህ ወንድ በራሱ ማንነት ሳይሆን በሴቶች ቁጥር ነው ራሱን የሚመዝነው የሚል ነው። እውነተኛ የወንድነት ልክ ያለው ወንድ ባለፈው ታሪኩ አይፎክርም። ድርጊቱና አሁናዊ ማንነቱ በራሳቸው ይናገራሉ። እስኪ ራስህን ጠይቅ። ከዚህ በፊት ይህን ስህተት ሰርተህ ታውቃለህን? ወይም አንድ ወንድ በዚህ ጉዳይ ሲፎክር ምን ተሰማ? ከታች በኮሜንት ላይ ሐሳብን ጻፍልኝ። እስከ ቪዲዮ መጨረሻ አብረን ቆይ። ምክንያቱም አራተኛው ነጥብ አብዛኛው ወንድ ሳያውቀው የሚሰራው ትልቁ ስህተት ነው። ሁለተኛው ሕግ እወድሻለሁ የሚለውን ቃል ገና ለተዋወቃት ሴት በፍጥነት አትናገር። ስሜትን መግለጽ ጥሩ ቢሆንም ገና በጊዜው እወድሻለሁ ማለት ደካማና በራስ መተማመን የሌለው ወንድ እንድትመስል ያደርጋል። በፍጥነት ይህንን ቃል ስትናገር በእርሷ ላይ አላስፈላጊ ጫና ይፈጥርባታል። ይህም እንድታፈገፍግና ጥርጣሬ ውስጥ እንድትገባ ያደርጋታል። እውነተኛ ፍቅርና ቁርጠኝነት ጊዜ ይወስዳል። ስለዚህ ግንኙነታችሁ ጠንካራ ሲሆን በሂደት እሷም ተመሳሳይ ስሜት እንዳላት በተግባር እርግጠኛ ስትሆን ብቻ ተናገር። እስከዚያው ድረስ ስሜትን በተግባር እንጂ በቃል ለመግለጽ አትቸኩል። ወንድሜ አንድ እውነት ልንገርህ፣ ሴት ልጅ የምትሳበው በቃላት ብዛት ሳይሆን በምትፈጥርላት የደህንነትና የሚስጥር ስሜት ነው። አሁን ወደ ሶስተኛውና በጣም ወሳኝ ወደ ሆነው ነጥብ እንለፍ። ሶስተኛው ነጥብ ስለ ችግሮችህ ሁልጊዜ አታጉረምርም። ሁልጊዜ ሕይወት እንደከበደችህ፣ ገንዘብ እንደሌለ ወይም ዓለም እንደበደለች ማውራት ድክመትህን ነው የሚያሳየው። ሴቶች ችግራቸውን በዝምታና በብላት የሚፈቱ የሚታገሉ ወንዶችን እንጂ አጉረምራሚዎችን አያከብሩም። ይህ ማለት ችግርን አታጋራት ማለት አይደለም። ነገር ግን ምሬትህን ሳይሆን ችግሩን ለመፍታት የምታደርገውን ጥረትና ስኬትህን አጋራት። ጠንካራ ወንድ ችግሩን ለሴት የሚያቀርብ ሳይሆን ለችግሩ መፍትሄ አፈላቂ ነው። አሁን ወደ አራተኛውና አብዛኛው ወንድ የሚሰራውና የግንኙነት አፍራሽ ወደ ሆነው ነጥብ እንመጣለን። ይህን ነጥብ ከተገነዘብክ የግንኙነት ሁኔታ ሙሉ በሙሉ ይቀየራል። አራተኛውና ትልቁ ስህተት ከሌሎች ሴቶች ጋር በፍጹም አታወዳድራት። ብዙ ወንዶች እንደ ሌሎቹ ሴቶች አይደለሽም ወይም የቀድሞ ጓደኛዬ እንደዚህ ነበረች ብሎ ማወዳደር ሙገሳ ይመስላችኋል። ነገር ግን ይህ ትልቅ ስህተት ነው። ይህ አባባል በውድድር ውስጥ እንዳለችና በማንኛውም ጊዜ በሌላ ልትተካ እንደምትችል እንድታስብ ያደርጋታል። ይህም ስጋት ይፈጥርባታል። በዓለም ላይ ለአንተ እሷ ብቻ እንደሆነች ልዩ ማንነቷን እንደምታይላት አድርገህ አሳያት። የራሷን ቦታ ስጣት። የወንድነትህን ልክ ለመገንባት እነዚህን 4 ነገሮች ዛሬውኑ አቁም። ስለ ሴቶች ብዛት አትፎክር። እወድሻለሁ ለማለት አትቸኩል፣ በድርጊት አሳይ። ስለ ችግሮችህ አታጉረምርም፣ መፍትሄ ላይ አተኩር። ከሌሎች ጋር አታወዳድራት። ቪዲዮ ከተመቸ ላይክ ማድረግን አትርሳ። እንዲህ አይነት የወንድነት ልክና በራስ መተማመንን የሚያዳብሩ ይዘቶች እንዳያመልጡ ሰብስክራይብ አድርገህ የደወል ምልክቷን ተጫን። በቀጣይ ቪዲዮ እስከምንገናኝ መልካምን ሁሉ እመኛለሁ።